ሰላም ጤና ይስጥልኝ እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በዛሬው ፓርት ቪዲዮ የዴሊ ታስካችን እንዴት እንደምንሰራ እናያለን ማለት ነው። ከስር ካሉ ሶስት ነገሮች የሚለውን መርጠን ወደ ፕሮፋይላችን እንገባለን። ዘን ታስክ የሚለውን አይኮን ላይ ስንገባ ታስካችን በሙሉ ይዘረዝርልናል ማለት ነው። እንደምታዩት ሆስት ኦን ማይክ ፎር 2 hours 1000 ፖይንት ክሌም ማድረግ ይችላሉ። ለ2 ሰዓት ማይክ ላይ ሆነው 1000 ፖይንት ስጣቸው። ይሄ ሁልጊዜ ነው፣ ከ7 ቀን በኋላ ይቀጥላል። ከታች ያሉት ደግሞ ኒ ሆስት ኦን ማይክ ፎር 1 hour 2000፣ አሁንም ሁለተኛው ሰዓት ላይ 2000፣ አሁንም ሶስተኛው ሰዓት ላይ 1000፣ አንድ ላይ ለ3 ሰዓት 5000 ዌልካም ጊፍት ከ7 ቀን በኋላ የሚቆም ማለት ነው። ቀጥሎ ከታች ጆይን ፓርቲ ኤንድ ክራውን ፎር 1 hour፣ የሰው ፓርቲ ላይ ሄዳችሁ ለአንድ ሰዓት ወርቃማ ወንበር ላይ ተቀምጣችሁ 150 ፖይንት ኤክስቼንጅ ስትደራረጉ ወይም ደግሞ ፖይንት ስታገኙ 150 800 ፖይንት ዴ ይሰጣችኋል። ከ7 ቀን በኋላ የሚቀጥለው ይሄ ሁሌም ነው። ሌሎቹ ከታች የተዘረዘሩት የተለያዩ ጊፍት ስታገኙ ጌሞችን ስትጫወቱ ፖይንት ይሰጣችኋል ማለት ነው። እሺ ቅድም ካየናቸው ታስኮች አንዱ ላይ ጎ ብለን ቀጥታ የራሳችንን ፓርቲ እንከፍታለን ማለት ነው። በነገራችን ላይ የራሳችን ፓርቲ ከፍተን ነው የሚቆጥርልን ይሄኛው። ስለዚህ የራሳችንን ፓርቲ እንከፍታለን። ዜን ጎ ስንለው ወደዚህ ፔጅ ያመጣናል ማለት ነው። የመጀመሪያው ላይ ለፓርቲያችን የሚሆን ፎቶ እናስገባለን። ከፎቶ ጋለሪያችን መርጠን አንዱ እናስገባና ከላይ ያለችዋን ሰሌክት፣ ከታች ደግሞ ኮምፕሊትድ እንላለን። ዜን ታክስ ምረጡ ይለናል። ኢሞሽን፣ ቻቲንግ ምናምን ይላል። እኔ ፍሬንድስ የሚለውን መርጣለሁ። እናንተ የፈለጋችሁትን መምረጥ ትችላላችሁ። ቀጥሎ ማይክ ሞድ ፍሪ ማይክ ቢሆን አሪፍ ነው። ሰዎች እናንተ ፓርቲ ላይ መጥተው እንዲቀመጡ፣ እንድትማማሩ፣ እንድትዋወቁ ይረዳል ማለት ነው። ዜን ሩም ሞድ ለጊዜው ባለ 9 ወንበር ያለውን እመርጣለሁ። በመጨረሻ አናውንስመንት ነው። እዚህ ላይ ኑ እንማማር፣ ኑ አብረን እንስራ ምናምን ማለት ትችላላችሁ። እኔ እንኳን ደህና መጣችሁ ብዬ እጽፋለሁ። ከዛ ጎቻት ስለው እምቢ አለኝ። ለምንድነው? ታይትል አላደረኩም። አር ታይትል ይለኛል ከላይ ከፎቶ ያጠገብ። ዜን እሱን እጽፍለታለሁ። እናንተ የፈለጋችሁትን ጻፉ። እኔ ለጊዜው ሄሎ ኤቭሪዋን ብዬ እጽፋለሁ። ከዛ ጎቻት እለዋለሁ ማለት ነው። እንደምታዩት የከፈትነው ፓርቲያችን ወይም ደግሞ ቤታችን ይሄን ይመስላል። እዚህ የቤቱ ባለቤት ስለሆናችሁ አንድ ቁጥር ላይ ትቀመጣላችሁ። ማይካችሁን ኦን አድርጋችሁ እዚህ ፕላትፎርም ላይ ማይክ ሚውት ማድረግ አይቻልም። ዜን ምን ያህል ደቂቃ እንደሰራችሁ ወይም እንደተቀመጣችሁ ወይም ደግሞ ምን ያህል ደቂቃ እንደቀራችሁ ለማወቅ ስትፈልጉ ከላይ ሚኒማይዝ አድርጋችሁ መሀል ላይ ያለችዋ ሚኒማይዝ አድርጋችሁ ቅድም ወዳየነው ታስክ ዝርዝሮች እንገባለን። ወይም ደግሞ እዚሁ ከጎን ታስክ የምትለውን አይከን ስትነኩ ቀጥታ ይወስዳችኋል ማለት ነው። ዜን ከዚህ ጋር ከ60 ምን ያህል እንደቀራችሁ፣ ከ120 እንደዚሁ ከ180 ምን ያህል እንደቀራችሁ ይነግራችኋል። ስትጨርሱ ጎ የሚለው አረንጓዴ ከለር ወደ ክሌም ብሎ በቢጫ ከለር ይቀየራል። የዛኔ ክሌም የሚለውን ነክታችሁ መውሰድ አለባችሁ ማለት ነው። ይሄ ከላይ ያለውም እንደዛ 2 ሰዓት ሲሞላው ክሌም የሚለው ይመጣል። እሱ ክሌም ማለታችሁን አትርሱ። ዜን የራሳችሁን ፓርቲ ከጨረሳችሁ በኋላ እንዴት የሰዎች ፓርቲ ላይ ሄዳችሁ ወርቃማ ወንበሩ ላይ እንደምትሰሩ እናያለን። ከዛ በፊት ግን ቪዲዮ ከተመቻችሁ ላይክ አድርጉ። ሌላ ቀን ደግሞ ከዚህ ጋር ተያያዥነት ያላቸውን ቪዲዮዎች ስለመለቅ በቀላሉ እንዲደርሳችሁ ያበደ ቲዩብ የሚለውን ሰብስክራይብ አድርጉ። ለእኔም ብርታት ይሆነኛል ማለት ነው። እኔ ቤት ፓርቲ ላይ መታችሁ መስራት ስትፈልጉ ሰርች ባዮ ላይ የኔን አይዲ 12020001 በላችሁ ሰርች ስትሉት ዳዊት 5 የሚል ይመጣላችኋል። ዳዊት 5 እሱን ነክታችሁ ወደ ፕሮፋይል ትገቡና ፎሎ የሚለውን ትጫናላችሁ። ያው ሌላ ቀን እንዳንጠፋፋ ይረዳናል ፎሎ መደራረጋችን። ዜን ላይቭ የምትለውን ስትነኩ ቀጥታ እኔ ቤት ይወስዳችኋል። ላይቭ ማለት እዚህ ፕላትፎርም ላይ ኖርማል ፓርቲ ማለት ነው። እሺ ከዛ ከተደረደሩት ወርቃማ ከለር ወንበር አንዱ ላይ ትቀመጣላችሁ። ማይካችሁ ኦን አድርጋችሁ፣ አደራ ማይክ ኦፍ ማድረግ አይቻልም። ማይክ ኦን አድርጉ። ዜን ከ60 ደቂቃ ወይም ደግሞ ከ1 ሰዓት ምን ያህል እንደቀራችሁ ምን ያህል እንደሰራችሁ ለማወቅ ሚኒማይዝ ብላችሁ ወጣችሁ ታስካችሁ ጋር ትገባላችሁ። ቅድም ወደ አሳያችሁ ታስክ አገባብ ወደዛ ታስካችሁ ትገባላችሁ። ዜን ከጨረሳችሁ ጎ የሚለው ክሌም ብሎ በቢጫ ከለር ይመጣል። ግን ክሌም ለማለት ግዴታ 150 ፖይንት ማግኘት አለባችሁ።
150 ፖይንት በስጦታ መልክ ሊሆን ይችላል፣ ላያችሁ ላይ ጋምብል ተደርጎ ሊሆን ይችላል፣ ወይም ደግሞ በኤክስቼንጅ መልክ ማግኘት አለባችሁ። ዜን 800 ትወስዳላችሁ። 150 ካገኛችሁ 800 ክሌም ማድረግ ትችላላችሁ ማለት ነው። በነገራችን ላይ ኤክስቼንጅ ስታደርጉ ፕላትፎርሙ 27 ነጥብ ምናምን ፐርሰንት ይቆርጣል። የቀረው ደግሞ 72 ነጥብ ምናምን ፐርሰንቱ ለእናንተ ፖይንት ሆኖ ይገባል። እንደገና ደግሞ ቀን የሚቀየረው ከምሽቱ 3 ተኩል እስከሚቀጥለው ቀን ምሽት 3 ተኩል ነው። የዛሬ ቪዲዮ ይሄን ይመስላል። አመሰግናለሁ።